ቤትን መግዛት አስበዋል ወይስ ነገ የገዛሁት ቤት ችግር እንዳይፈጥርብኝ ብለው ሰግተዋል? ድካሙ መና እንዳይቀር እነዚህን የህግ ነጥቦች ልብ ይበሉ። አንደኛ፣ በፍትሐብሔር ሕግ ቁጥር 1723 መሰረት የቤት ሽያጭ ውል በጽሑፍ መደረግና በውል ማስረጃ ፊት ካልተመዘገበ ዋጋ አይኖረውም። ስለዚህ በቤት ውስጥ ወይም በደላላ ፊት የተደረገ ውል አይተማመኑበት። ሁለተኛ፣ በቤተሰብ ሕግ አንቀጽ 68 መሰረት በተሻሻለው ቤተሰብ ሕግ አንቀጽ 68 መሰረት ቤት ሲገዙ ንብረትነቱ የባልና የሚስት ሊሆን ስለሚችል በሁለቱ ወገኖች የተፈረመ መሆኑን ያረጋግጡ። ሶስተኛ፣ የቤቱን ካርታ ትክክለኛነት ከመሬት አስተዳደር ማረጋገጡን አይዘንጉ። ምክንያቱም በፍትሐብሔር ሕግ 2875 መሰረት ውሉ ተመዝግቦ የስም ዝውውር እስካልተደረገ ድረስ ቤቱ የእርሶ አይደለም። ንብረቱን በሕግ ይጠብቁ። ለተጨማሪ ዝርዝር መረጃ ሙሉ ቪዲዮን ቻናላችን ላይ ይመልከቱ። ሰብስክራይብ ማድረጋችሁን አይርሱ። ሰላም።